ገዳን ከሁሉ የበለጠ ሚዛን ሰጥቷል ምክንያቱም አክሱማውያን ስልጣኔ በ1000 ዓመት ከቀይ ባህር እስከ ተካዜ አላለፈም ክርስትና 1700 ዓመት እስከ ዛሬ ድረስ ግማሽ ህዝብን ሙሉ በሙሉ ክርስትና ማድረግ ሲችል አላደረገው ግማሽ ህዝብ እስልምና 1400 ዓመት ግማሹን ገዳ ስርዓት 14 አባሉባ የሚባል ጦር አዛዦች ነው ጦር መሪዎች ናቸው ጦርነት ታሪክ ነው የኦሮሞ ታሪክ ምክንያቱም በዛ ጦርነት በ100 ዓመት ከ1500 እስከ 1600 ዓመት በአንድ ዓመት ውስጥ ከቦረና ተነስቶ እስከ ጎንደር ከዛሬ ሶማሌ አገር ከሶማሊያ እስከ ሱዳን ያለውን አካባቢ አንድ ነው ያደረጉ ኦሮሞዎች በገዳ ስርዓት የሚተዳደሩ ናቸው አዋማ ህዝቦች ናቸው ክርስቲያንም እስላምም ኦሪትም አይደሉም አፍሪካዊ ኦሪጂናል እምነት ነው ያላቸው ተፈጥሮም እንደ ካዲያ ጋር በጣም ቅርብ ለቅርብ በስኖሩም በቅርብ ጎረቤቶች ነበሩ በመልም የተወራሮች ናቸው ለምሳሌ አምላክ ለማለት ሀዲያ ዋአ ይላል ኦሮሞ ዋቃ ይላል ጎረቤቶች ናቸው እስከዛሬ ድረስ ያሉ ሰዎች ደግሞ ይህንን ግንኙነት ሳያውቁ እያው ማወቅ አልፈለጉትም አውሮፓውያን ልዩነትን ለማስተማር ነበር የሚመጡ እነዚህ ሰዎች 8 ዓመት ገዳ ስርዓት ላይ በዚህ እየተመሩ ባይድ ሰዎችን የራሳቸው የሚያደርጉ ሁለት ስርዓቶች ነው አንዱ ጉደፈቻ ማለት ኦሮሞ ጦር ቦታ ካይዳ ጠላትን ሲዋጋ ይገላል የተረፈውን በተለይ ሴትና ህፃንን የራሱ አርጎ ይወስዳል ያ ስነ ስርዓት ቅቤና ደም እንደዚህ ያላቀብቶ ልጁ ያደርጋል ጉደፈቻ ማለት የግል ልጅ አርጎ መውሰድ ማለት አንድ ሰው ኦሮሞ ልጅ ሳይወልድ ምሳ አገባ በፊት አንዱን ግለሰብ ጉደፈቻ ብሎ ከወሰዳ በውርስም በመብትም ግዴታ አንድና እኩል አርጎ ቅድሚያ የሚሰጠው ለጉደፈቻ ልጅ ይሄ አይነት የራሳቸው የኦሮሞ ባህልና ስልጣኔ ያለ ይሄ ዩኒክ ነው ኢትዮጵያን የለወጠው ከዛ ደግሞ ሞጋሳ የሚባል ስርዓት አለ ጎሳ የሚባለው እኮ የኦሮሞ ስም ነው በኢትዮጵያ ቋንቋ ሞጋሳ ማለት መወዳጃት ማለት በኦሮምኛ እኔ ኦሮምኛ አላውቀውም ኦሮሞ አይደለም ግን ታሪኩን ነው ያወቁ ማን